ሰላም ለሁላችሁ ወደ ቻናሌ እንኳን በደህና መጣችሁ። ዛሬ የኮምፒውተር ውስጥ ክፍሎች ምን እንደሆኑ፣ ስራቸው ምን እንደሆነ እና ለምን አስፈላጊ እንደሆኑ እናያለን። ኮምፒውተር እንዴት እንደሚሰራ ለመረዳት የሚፈልጉ ሁሉ ይህ ቪዲዮ በጣም ጠቃሚ ነው። በዋናነት አንድ ኮምፒውተር ፋንክሽናል ነው እንድንል የሚያስችልን ዋና ዋና ነገሮች በመመልከት እንጀምር። የመጀመሪያው ማዘርቦርድ ነው። ማዘርቦርድ ማለት የኮምፒውተራችን ሰሌዳ ወይም የጀርባ አጥንት ነው። ሁሉም ክፍሎች ሲፒዩ፣ ራም፣ ግራፊክስ ካርድ እንዲሁም የመሳሰሉት የሚሰኩበትና እርስ በርስ የሚገናኙበት ማዕከላዊ ቦታ ነው። ሁለተኛው ሲፒዩ ነው። ሲፒዩ ወይም ሴንትራል ፕሮሰሲንግ ዩኒት ማለት ብሬን ኦፍ ኮምፒውተር ወይም የኮምፒውተር አንጎል ወይም ማዕከላዊ ማቀነባበሪያ ክፍል ነው። ሲፒዩ ማለት በአንድ ኮምፒውተር ውስጥ እያንዳንዱ ስሌቶች እና መመሪያዎች አንድ በአንድ የሚያከናውን ነው። የሲፒዩ ፐርፎርማንስ ወይም አፈጻጸሙ የሚለካው በጊጋሄርትዝ ነው። እንግዲህ ያ ማለት ጊጋሄርትዙ ከፍ ሲል ፐርፎርማንሱም አብሮ ከፍ ይላል፣ ዝቅ ሲል ደግሞ ፐርፎርማንሱ አብሮ ዝቅ ይላል ማለት ነው። ሌላው በሶስተኛ ደረጃ የምናየው ደግሞ ራም ነው። ራም ወይም ራንደም አክሰስ ሜሞሪ ማለት ኮምፒውተሩ በጊዜያዊነት መረጃን የሚያስቀምጥበት ቦታ ሲሆን ብዙ ፕሮግራሞችንም በአንድ ጊዜ ሲከፍቱ ኮምፒውተሩ በፍጥነት እንዲሰራ ይረዳል። ኮምፒውተሩ በሚጠፋበት ጊዜም ራም ላይ የነበሩ መረጃዎች ይጠፋሉ። ምክንያቱም ራም መረጃዎችን ስቶር የሚያደርግልን በጊዜያዊነት ስለሆነ ነው። ሌላውና አራተኛው ደግሞ ስቶሬጅ ነው። ኤስኤስዲ ወይም ኤችዲዲ የሚባሉ የስቶሬጅ አይነቶች አሉ። ስለ ልዩነታቸው በሌላ ቪዲዮ እንመለስበታለን። የስቶሬጅ ዋና ዓላማው ግን መረጃን በቋሚነት ወይም ፐርማነንትሊ ስቶር ማድረግ ነው። ለምሳሌ ቪዲዮዎችን፣ ኦዲዮችን፣ ኢሜጅ፣ ዶክመንት የመሳሰሉ ነገሮችን በቋሚነት ስቶር ያደርግልናል ማለት ነው። በተጨማሪም የኮምፒውተር ኦፕሬቲንግ ሲስተም ዊንዶ ሊሆን ይችላል ወይም ማክ ሊሆን ይችላል የሚቀመጠው በዚሁ በስቶሬጅ ላይ ነው የሚቀመጠው። አምስተኛው ፓወር ሳፕላይ ዩኒት ነው ወይም ፒኤስዩ ብለን የምንጠራው። ፓወር ሳፕላይ ዩኒት ማለት ኮምፒውተራችን የኤሌክትሪክ ፓወር እንዲያገኝ የሚረዳ ዋና ምንጭ ሲሆን ከግድግዳ የሚመጣን ኤሌክትሪክ ወደ ኮምፒውተሩ ክፍሎች ሊጠቀሙ ወደሚችሉበት ኃይል የሚቀይርልን ስቶሬጅ ነው ማለት ነው። ዲቫይስ ነው ማለት ነው። ሌላውና ስድስተኛው ደግሞ ግራፊክስ ካርድ ዩኒት እንለዋለን። ስለ ግራፊክስ ካርድ ስናወራ በዋናነት በስክሪን ላይ የምናያቸው ምስሎች በፍጥነት የማዘጋጀት ኃላፊነት አለበት። ፎር ኤግዛምፕል እነ ስክሪን ካስት፣ ስክሪን ሚረር ወይም ስክሪን ኤክስተንድ የመሳሰሉት ስራዎችን በግራፊክስ ካርድ አማካኝነት መስራት እንችላለን ማለት ነው። ለምሳሌ ከአንድ ኮምፒውተር ወደ ፕሮጀክተር ቪዲዮዎችን ኤክስተንድ ማድረግ የምንፈልግ ግራፊክስ ካርድ ግዴታ ነው ማለት ነው። ሌላውና በመጨረሻ ደረጃ የምናየው ደግሞ ኮሊንግ ወይም ማቀዝቀዣ የምንለው ነው። በአንድ ኮምፒውተር ውስጥ አንድ ወይም ሁለት ኮሊንግ ወይም ፋን ብለን የምንጠራቸው ዲቫይስ ይኖራሉ ማለት ነው። ዋና ዓላማው ሲፒዩ እና ሌሎች በሚሰሩበት ጊዜ ሙቀት ያመነጫሉ። በዚህም ጊዜ ፋን በውስጡ ያለውን በማስወጣት በውስጡ ያለውን ሙቀት በማስወጣት ከውጭ ቅዝቃዜን ይለቃል ማለት ነው። ይህ ሆነ ማለት ደግሞ ኮምፒውተራችን በጥሩ ሄልዝ ይቀመጣል ማለት ነው። አሁን የኮምፒውተር ዋና ዋና ክፍሎች አይተናል። እያንዳንዱ ክፍል የራሱ የሆነ ወሳኝ ሚና አለው። እነዚህ ሁሉ ሲሰባሰቡ ኮምፒውተራችን ኮምፒውተር ነው ልንል እንችላለን ማለት ነው። ይህ ቪዲዮ ጠቃሚ እንደነበር ተስፋ አድርጋለሁ። ማንኛውም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ላይክ ማድረግ እና ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ